ለኢየሱስ ያልሆነ ትውልድ ላንተ ይሆነኛል ብለህ ኤክስፔክት እንዳታረግ። ልብን የጣልክበትን ሰው በተለይ እንዳትጠብቀው። ነገ አብሮኝ ይቀጥላል ብለህ የምታስበው ወዳለው አይ ላቭ ዩ ወድሻለሁ አይ ላቭ ዩ የሚልሽን ሰውዬ ከጀርባሽ እንደሚመለስ እንዳትረሺው። እኔ ካንተ ጋር እሞትልሃለሁ ብሎ የለፈለፈው ጤነኛ ስለሆንክ ነው። በጤንነት ነው ካንተ ጋር እሞታለሁ ያልክ። ችግር ውስጥ ገባ አጠገቤ የለም አይኖርም። ጆሮ ካለ በደንብ ስማኝ። እንዳትጠብቃቸው አልኩ። እንዳትጠብቃቸው። ሁሉም የተከተለ ሁሉም አፈር አይንካ፣ ሁሉም አይዞ ሁሉም እቅፍ ድግፍ፣ ሁሉም ያዝ ያደረገ ጤነኛ ስለሆንክ ነው። በደና ጊዜ ነው። እሱ ብቻ አይደለም ተአምራት ስለምታደርግ ነው። እጅ ላይ እንዲህ ካልክ የሆነ ነገር ስለሚሳካ ነው። ከተያዝክ ግን አንዳቸው ሰዎች አጠገብ እንደማይኖሩ እወቅ። አንዳቸው ሰዎች ማንንም ተስፋ እንዳታደርግ። ሁሉም ያሸበሸበልህ ትክክለኛ ስራ ስለምትሰራ ነው። ጎዶሎ ነገር እንዳለ ካዩ አማራጭ አላቸው፣ ትተው ነው የሚሄዱት። እንዳትጠብቅ በተለይ የታመምክ ሰዓት እንዳትጠብቅ፣ የከሰርክ ሰዓት እንዳትጠብቅ። እግዚአብሔር እያስጠነቀቀ ነው። ነገ እንዳትጎዳ እንትና እንዳትል ትተው ነው የሚሄዱት። ብቻህን ነው የምትጠጣት ያችን ጽዋ። ቀጥሎም እንደሚታቃላቸው ኢየሱስም ሰዓቱ እንደደረሰ አውቆ ተጠማው አለ። በቃ ገባው። ሌላ ሰው የሚጠጣ እንደማይሰጠው ገባው። ተጠማው ሲል ማርያም ተንጠራርታ አትሰጠው። ተጠማው ሲል እዛ ጋር የተመደቡ ወታደሮች ሆምጣጤና በጅፍንክ ሰጡት፣ አጠጡት። የሚመር ነገር ነው በሰውነት ውስጥ የገባው። ሲፈስ ገላ ቁስሉ ላይ ነው የወደቀው። መራራ ነገር ቅጠል የተጨመቀ። እነማን ናቸው ካልከኝ፣ ወይ እናት ናት፣ ወይ በጣም የምትወድ አክስት ናት፣ ወይ አክስት ልጅ ነው። ምናልባት ደግ ነገር ያረክለት ሁለት ሰው ልታገኝ ትችላለህ። ከዛ ውጪ አንድም ሰው አጠገብ አይጠጋም። ሃሎ ጆሮ ካለ ስማኝ። ነገ በሰው ከመጎዳት በፊት እግዚአብሔር መልእክት ልኮልሃል። አንድ ሰው እንዳትጠብቅ። ብቻህን ነው የምትወጣት። መከራዋን ብቻህን፣ ፈተናዋን ብቻህን ነው የምትታገላት። አሁን እዚህ ቁጭ ብላችሁ ስልካችሁን አውጥታችሁ የሆነ ሰው ጋር የምትወዱት ሰው ጋር ደውሉና እባክህ ችግር ውስጥ ነው ያለሁት ምናምን በሉት። ወይኔ ሩቅ ነው ያለሁት እባክሽን አዲስ አበባ ነኝ ሊልሽ ይችላል። ስብሰባ ላይ ነኝ ሊልሽ ይችላል። ሮጦ አይመጣም። ፈትሹ፣ ቀጥሉ፣ አሁን ሞክሩት። እንደዚህ የተርገበገብክላቸው ሰዎች እሺ፣ እዚህ ቁጭ ብለህ አስራት ትሰጣለህ። ወንድምህን እዛ ገደሉ እያልክ ሴራ እያሰራ አንተ ቁጭ ብለህ አብረህ ጨብጠህ ቁጭ ብለህ ክትፎ በልተህ ውሃ ጠጥተህ አብረህ ጠጥተህ መጀመሪያ ሰላም ብለህ አቅፈህ ምን ብለህ ቃላት አልተግባባንም ብለህ ያለብህን ገንዘብ አስገባ ተብሎ ስትጠየቅ ጨርሱት ግደሉት ብለህ ትደውላለህ። አገር ሰላም ብሎ አገሬን አለማለሁ ብሎ ሄደ ሰውዬ እዛ ሲደርስ ሬሳ ሆኖ ይመጣል። የልብ ቅፋት አየህ። በሳውዝ አፍሪካ ላይ የተቀመጣችሁ ወንድሞቻችን ከገቡ በኋላ እፍና አድርጋችሁ ተቀምጣችሁ ቤተሰብ እዚህ እያስጨነቃችሁ ሚሊዮን 3 ሚሊዮን 4 ሚሊዮን እያላችሁ የምትጠይቁ የአበሻ ልጆች፣ የኢትዮጵያ ልጆች ረፍ አረብ ሀገር ላይ ተቀምጣችሁ አረቦች አደረጉ ለማለት እያስመሰላችሁ ምስኪን የገጠር ልጅ ወደ ኋላ እግሯንና እጇን እያሰራችሁ ራቁቷን እየገረፋችሁ ቪዲዮ እየቀረጻችሁ እየለቀቃችሁ ያውላችሁ እከላታለሁ ነገ 4 ሚሊዮን 5 ሚሊዮን እያልክ የምትጠይቅ አንተ የኢትዮጵያ ትውልድ ራፍ። ከዚህ ከሆሳዕና መድረክ ላይ ቆሜያለሁ። በቅርብ ቀን ራስህ እናትን መቅበር እስከሚያቅት እህትን ማየት እስከማትችል እግዚአብሔር እንዳይነጥቅህ ተጠንቀቅ። በጣም
በጣም የጭካኔ ጥግ የ19 እና የ20 ዓመት ልጅ ራቁቷን ታረጋታለህ። በገመድ አስረ እንደዚህ ድረሱልኝ እያለች እንድትጮህ የፈላ ውሃ ሰውነቷ ላይ እየደፋ ግን አረብ አይደለም ራስ አበሻ ነህ። አበሻ አንተ ተላላው አንተ እናት በጉልበቷ መጣች ከቸች እየዞረች ልጄ እንደዚህ ሆነ እያለች ለማኝ እያረክ ያለው አንተ የሰው ሻድ ራስ ጻፊው ማነ ደግሞ ሰው እየነገዳችሁ ትውልድን ከቤቱ እያስወጣችሁ ሚሊዮን እየተቀበላችሁ ትውልድን ጎዳና ላይ የምትጥሉ በየበረሃው የምታንከራትቱ ለውሃ ራት ለዘንዶ ለአዞ እራት የምታረጉ እናንተ ደላላዎች ሰንቸፌ በሚት ሞይሲተነ ትውልድ የምትጨርስ አንተ ረፍ ምዳድ ቀሰኮ ባላን ጻፊው ማነ